ሰላም ጤና ይስጥልኝ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኔም ቤተሰቤ ሁላችንም ሰላም ነን። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ውድ ቤተሰቦቼ ዛሬ እንግዲህ ለእናንተ ምክር ይሆናል። እኔ የተማርኩበትን ነገር ትማሩበታላችሁ እያልኩ ይህንን ቪዲዮ ቀረጽኩ። እናንተም ደግሞ ይህን ቪዲዮ አይታችሁ ተምራችሁበት እንደምታተርፉበት ባለሙሉ ተስፋ ሆኜ ነው የምነግራችሁ። ይህን ቪዲዮ እስከ መጨረሻ ካያችሁት ብዙ ነገር ታተርፉበታላችሁ። እኔ ግቢውን ልቀርጽ ፈልጌ አይደለም፣ እናንተ እንድትማሩበት ብዬ ነው። እና ቤተሰቦች በተለይ በስደት የምትኖሩ እህቶች በአሁን ሰዓት ታውቁታላችሁ፣ ስራው ብዛቱ፣ ሁሉ ነገሩ በሙሉ ያንን ሁላ ተቋቁማችሁ ሰርታችሁ ብራችሁ የትም ከንቱ ላይ እንዳይቀር እንድትጠነቀቁበት ብዬ ነው ይህን ቪዲዮ የቀረጽኩት። እና አሁን ይህን ግቢ በደንብ እዩት፣ ስፋቱን ሲያምር። በቃ ያው ሜዳ ነው፣ ትልቅ ሜዳ በሉት። ያው ጄታት አድርገነው ነው እኛ አፈር በልሾ አድርገነው ነው። ይህን ግቢውን በሙሉ ሰርቪሶቹን እዋቸው። እንግዲህ ስንት ሰርቪስ አለ? ላይ ድረስ ነው ሰርቪሱ እንደምታዩት፣ ላይ ድረስ ቆርቆሮ የሚታይበት ድረስ ይሄ በሙሉ እንደዚህ የምታዩት ሰርቪስ ቤት ነው። ቢከራይ በጣም በጥሩ ዋጋ ይከራያል ማለት ነው። ይሄ ደግሞ ትልቁ ቤት ነው። እስኪ ትልቁ ቤት ከታየልኝ ሙሉን አንስቼ አሳያችኋለሁ። ከነምኑ ከነቤቱ ውስጡ ክላሶቹ ስፋታቸው ምናምን ጭምር ከተነሳልኝ። እዚህ ጋር ልብስ ገብቶብኛል፣ ይቅርታ። እንግዲህ እየተንገዳገርኩ ነው የምቀርጽላችሁ። ሙሉ ቪዲዮ አልገባልኝም ከይቅርታ ጋር። ቤቱ በጣም ግዙፍ ከመሆኑ የተነሳ በጣም ትልቅ ቤት ነው። ይሄው ይሄ አጥር ነው። ይሄ ደግሞ ትልቅ ነው። በራችን ወደ 70 ምናምን ሺህ ብር ነው፣ 80 ምናምን ሺህ ብር ነው የጨረሰው ከነምኑ ሻተር ነው። እና ቤተሰቦች ይህን የምላችሁ በምክንያት ነው፣ ግቢውን እንድታዩት ሳይሆን ቪዲዮ መልእክት ስላለው ነው። በጥሞና አዳምጡ። በስደት ኖራችሁ ለወዳጅ ዘመዶቻችሁ ለቤተሰቦቻችሁ በእርግጥ አሉ ጥሩ ቤተሰቦች ጥሩ ነገር የሚያደርጉ። ካለዛ ግን እዛ ሆናችሁ ይሄን አርጉልን ስታዩት ከዛ ጥሩ ነገር ይመስላችኋል። ግን ደግሞ በቦታው ስትገኙ በጣም የሚጸጽታችሁ ነገር ነው። እኔ አሁን ይሄ ነገር ተበላሽቷል ማለት አይደለም። ይሄ ቪዲዮ እየቀረጽኩ ያለሁት ግን ይሄ ቤት ደግሞ እዚህ ቦታ ላይ በጭራሽ ማረፍ የለበትም። ምን እንደዚህ አይነት ቤት እዚህ ቦታ ላይ መሰራት የለበትም። በቃ አሁን ትንሽ ከተማ ነች። ከተማዋ ያው ያለነው ሆሳዕና መግቢያ ላይ ፎንቆ ከተማ በሀዲያ ክልል ፎንቆ ከተማ ላይ ነው። እኔ አገሩን መናቄ ምናምን ሳይሆን ቤቱ በጣም ስለሚያሳዝነኝ ብቻ በቃ ሁሌ የምጸጸትበታለሁ። በቃ እንደ ቦታው የሚሰራ ቤት ቢሆን ኖሮ እያልኩኝ እና ምንድነው እዛ ሆናችሁ ይሄን አርጉ ይሄንን ስሩልን ከምትሉ ይልቅ መታችሁ አገናዝባችሁ አይታችሁ። ብር ካለ እኮ በሁለት ቀን በሶስት ቀንም ይሰራል አይደል እንዴ? ይሰራል። የማይሰራ ነገር የለም። ግን እዛ ሆነን እና በአካል ስንገኝ የሚሆነው አንድ አይደለም። ቤተሰቦቼ እንደው እባካችሁ ልለምናችሁ፣ እዛ ሆናችሁ ይሄን አርጉልን ይሄን እንዲሁን እንዳትሉ ኑና ስሩት። እኛውን ይሄን ሁላ ዋጋ ተከፍሎበት ሲሰሩም በስርዓት አሰሩም። ያው ይሄንን ደረጃውን እኔና ባለቤቴን ያስተካከል ነው። ይሄ ዝም ብሎ ነው ሰርተው የሄዱት። ይሄንን እኛ ነን ያስተካከል ነው ማለት ነው። ግቢውን ሳየው በቃ በጣም ደስ ይለኛል። እዛ ጋር እሳት እያነደድን ነው። ሜዳ ላይ ነው እሳት የምናነደው። ኩሽና የወልሾ ስለሆነ ስለሚሰጣጠቅብን ይሄን ዛሬ ነው ያጠርኩት። እና እኔ አሁን ይሄንን ቦታ የቀረጽኩላችሁ ይሄ ቤት እዚህ ያለውበት ሰፈር ላይ የሚሰራ ቤት አይደለም። በቃ ምን ነው ዝም ብሎ በቃ ሰፈሩን የሚወክል እንደ ሰፈሩ ተሰርቶ ወጣ ብሎ ደግሞ ከተማ ላይ ይሄ ቤት ቢሰራ አሁን ይሄ ወደኛ ጋር ቢሆን እኔ አዳማ ልጅ ነኝ። ወደኛ ጋር ቢሆን ምንም ሳሰሩ በቤት ላይ ብቻ
ነገር በቃ ቢያንስ እነኛ 7 በቃ ቢያንስ ወደ 20-30 ሺህ ብር ይከራያል ሰርቪሶቹ ብቻ ብዬ አስባለሁ። ከዛም በላይ ይከራያል እንዴ! ከዛም በላይ ይከራያል። 5 ክላስ ነው ምናምን አለ እና እዚህ ግን እዩት በቃ እኛ የምናስቀምጥበት ዝም ብሎ ኮተት ነው። ምንም የሚጠቅም ነገር አይደለም። የሚጠቅመን ነገር አይደለም እያስቀመጥንበት ያለው። ምክንያቱም ምንም አናረገውማ። አይከራይ ሊከራይ የሚባል አሁን ይሄ ክላስ ውስጡ ጨለማ ነው። ዲሾ ነው ገና ቀለም አልተቀባም። እችን እንደ ሱቅ ነገር ነበረ። እስኪ መብራት ከበራልኝ የለም። እችን እንደ ሱቅ ነበር የሰራሁት። እዚህ ጋር ሱቅ ቢሰራ ምንም አያዋጣም ብለን ተው ነው። በዚህ ጋር ወደ ውስጥ ስትሄዱ ያውላችሁ፣ ይቅርታ እንግዲህ ስለ ኮተቱ። ይሄ ድንች ነው እንትን ብለን ይሄንም ያክል ቤት ይሄንም ያክል ክላስ 7,700-800 ነው የሚከራየው። ወደ ከተማ ቢሆን ግን ይሄ አሁን ቢያንስ እስከ 8,000 ምናምን ይከራያል። ይሄ ሁለቱ አንድ ላይ ቢያንስ 10,000 ይከራያል ብዬ አስባለሁ። እነኛም ደግሞ 6,000 ብር ይከራያሉ። ወደኛ ጋር ቢሆን የቤት ኪራይ በጣም ውድ ነው። 4 በ4 ራሱ 200፣ 2,000፣ 3,000፣ 4,000 ነው እየተከራየ ያለው። ይሄ ግን ተሰራ እንጂ ቤቱ ምንም አልተጠቀምንበትም። በእርግጥ ውስጡ ደስ ብሎ ነው እንኖራለን። በቃ ስፋቱ ምን ያስደስተናል። ግን ሳየው ደግሞ በጣም ያናድደኛል፣ እጸጸትበታለሁ። ምክንያቱም ይሄ ሁላ ክላስ እንዲያፉን ከፍቶ ነው ያለው። ባይሰራስ? ዝም ብሎ ቢቀመጥስ? ብሩ ቢሰራበትስ? በቃ ለምን ይሄ ሁላ ሊሆን አስፈለገ የሚለውን ነገር ወደ ራሴ ሳስበው በፊት ያው በስሜት መሰራት አለበት። እዚህ ጋር ብለን በስሜት የምንወስነው ነገር መጨረሻ ላይ ይጸጽተናል። ያ እንዳይሆን እናንተን የምመክራችሁ ምንድን ነው፣ መታችሁ ቁጭ ብላችሁ አስተውላችሁ አስባችሁ ይሄን ብሰራበት ይሄ ያዋጣኛል፣ ይሄን ባረገው ይሄ ይጠቅመኛል፣ በዚህ ቤት ብሰራ በዚህ ደግሞ የሆነ ቢዝነስ ማንቀሳቀሻ ይሆነኛል ብላችሁ አስባችሁ ብሰሩ ትርፋማ ነው የምትሆኑት እንጂ ምንም አትጸጸቱም። እኛ እዚህ ቤት ላይ ያለንን የሌለውን እዚህ ቤት ላይ እንዳለ አሳረፍን ብራችን። ይሄ በሩ ምን ያበቃ ዝም ብሎ ቆርቆሮ በቆርቆሮ ራሱ መታጠር ይችላል። ለዚህ 70-80 ሺህ ብር። በእርግጥ አሁን ይገዛ ቢባል እንደዚህ አይነት በር አይገኝም። ይሁን አመት ሆኖታል ከተገጠመ እና ከውጭ ደግሞ ያለውን እንትን አሳያቸዋለሁ ያለንበትን ማለት ነው። ይሄን የምለው ምንድነው በቃ እኔ እህቶቼ ባካችሁ የምመክራችሁ አሁን ላይ እየጸጸተኝ ነው ያለው። ለምን እኔ ራሴ አሁን እነኛ ሶስቶቹ ክላሶች አሁን ይሰሩ ብዬ አሰርቼ ነው፣ ግን ቁጭ ነው ያሉት። ብሩን ይዘው ቁጭ ነው ያሉት። ይሸጥ ቢባል ጥሩ ዋጋ አያወጣም። ይከራይ ቢባል 400-500 ብር። ከዛ ሁላ ግቢ ከሚቆሽሽ እንደዚሁ ተዘግቶ ይቀመጥ ብዬ ታውኳቸው፣ ከፍታቸው ነው ያሉት። ሁላ ክላስ እንግዲህ ቁጭ ከሚል ብር ይዞ የሆነ ስራ ብንሰራበት የሆነ ቢዝነስ ብናንቀሳቀስበት ወጣ ብለን ደግሞ ከዚህ የበለጠ ቤት እኮ ልንሰራ እንችላለን ከሰራን። ግን ብሩን ቁጭ ያደረግነው እኛም ቁጭ አለን። ምክንያቱም ብሩ ቢያንስ እንደው ጥሩ ነገር ላይ ውሏል። እሺ እንበል ወደፊት ያው ቢያንስ እንዲህ ላሰራ ቢባል ብሎኬት ውድ ነው፣ ሲሚንቶ ውድ ነው። አሁን ላይ ቢያንስ እኛ ባሰራንበት ጊዜ ይሻላል። እኔ ቤቱን ሳየው በጣም እየተጸጸትኩ ስለሆነ እህቶቼም እንደኔ እንደዚህ በስሜት ወስነው ይሄ ነገርን እንዳያደርጉ ብዬ ይሄን ቪዲዮ የቀረጽኩት። በቃ በደመ ነፍስ የምንወስነው በስሜት የምንወስነው ነገር ይጎዳናል። እኛ አሁን ጎድቶናል ማለት ሳይሆን እየተጸጸትኩበት ነው። ምክንያቱም ይሄ ብር አሁን ዛሬ ላይ ብሰራበት ከዚህ የበለጠ አተርፍበት ነበረ። ይሄ ክላስ ቁጭ ብሎ ምንም አላደረገልኝም፣ ለኔ ምንም አልጠቀመኝም። በቃ ወይ ዕቃ ቤተሰብ ኖሮ ቤተሰብ እንትን አላለልኝም። ውስጡም ይሄ ትልቁ ቤትም እንኳን ለኛ ለማንም ይተርፋል። በጣም ሰፊ ነው። በጣም ትልቅ ቤት፣ ግዙፍ ቤት ነው እና እዚህ ቦታ ላይ ይሄ ቤት ከሚሰራ ወጣ ብሎ ዝም ብሎ በቃ ሰፈሩን የወከለ ቦታውን የወከለ ቤት ተሰርቶ ወጣ ብሎ ደግሞ ወደ ከተማ ይሄ ቤት ቢሰራ አዋጭም ነው። ብታከራዩትም ብሸጡትም ዋጋ ያወጣላቸዋል። እኛ ግን ይሄ ቤት ሲሰራ ደግሞ ዋጋ ያስከፍሉ ነው የተሰራው። ምክንያቱም እቃ ለማስገባት አንዳንድ ነገር ገዝታችሁ ለማምጣት ቦታው ስለማይመች በጣም ብዙ ዋጋ ተከፍሎበታል። ዋጋ እንደተከፈለበትም ይሸጥ ቢባል ደግሞ ዋጋ ያወጣል። ገብቷችኋል? እና እባካችሁ ብራችሁን ይዛችሁ መታችሁ ራሳችሁ አይታችሁ ራሳችሁ
እንትን ብላችሁ ገምታችሁ አስተውላችሁ ይሄን ባደርግ ይሄ ይሻላል፣ ይሄ አንድ ሰው ራሱ ባለቤቱ ያደረገው ነገር እኮ አይጸጽተውም። ገብቷችኋል ብላችሁ ያሰብኩት ራሳችሁ ወስናችሁ የምታደርጉት ቢበላሽም ይበላሽ። አሁን ንግድ ስትጀምሩ ትርፋማ አምናችሁ ብትከስሩም አምናችሁበት ነው የምትገቡት አይደለ? ይሄም እንደዛው ነው። ግን እዛ ሆናችሁ ስትመጡ ወይም ማይሆን ቦታ ላይ ያርፍና ያ ነገር ከምትጸጸቱ እናንተ ቀድማችሁ ራሳችሁ አስተውላችሁ ብታደርጉት ባይነኝ። እኔ ግን በጣም እየተጸጸትኩበት ውስጡ ቤቱ በጣም ደስ ይለኛል፣ ሳይው ደሰታለሁ። ክላሶቹ ደግሞ እንደዚህ ብለው ቁጭ ብለው ሳያቸው በጣም እናደዳለሁ። ለምን ከተማ ላይ እኛ ጋር ስላየሁት እኛ ጋር አሁን አዳማ ላይ ማለት ነው በቤት ኪራይ ብቻ ይሄ ቤትን አዳማ ምንም ባልሰራ በዚህ ቤት ኪራይ ብቻ እተዳደራለሁ። ቢያንስ 9 በቃ 20 ሺህ ብር ለእኔ በቂ ነው በወር 20 ሺህ ብር ካገኘሁ እስከ 20 ሺህ ብር ይከራያሉ ሰርቪሶች ከዋናው ቤት ውጪ ማለት ነው። እዚህ ግን ቁጭ ብለው ነው ያለው ቁጭ ብሎ እና ቤቱን ያልሆነ ቦታ ላይ አሳረፍ ነው፣ ብራችን ያልሆነ ቦታ ላይ አሳረፍ ነው ብዬ ነው እየተጸጸትኩ ያለሁት። እናንተ ደግሞ ምን ትላላችሁ ቤተሰቦቼ? ይሁን ይጠቅማችኋል ነው ወይስ ተምራችሁበት ይህም ነገር አለ ወይ እኛም ለካ እንደዚህ ከማድረግ መተን አይተን አስተውለንም ብንሰራ ጥሩ ነው የምትሉም ካላችሁ እስኪ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። እኛ ግን ብራችን ያው አለባሌ ቦታ ባያርፍም እኔ ግን ቤቱን ሳየው በእርግጥ ለባለቤቴ እንዲህ ነው ብዬ አልናገረውም። ለምን ስሜቱን አልጎዳም። እኔ ራሴ ነኝ እንዳውም እዛ ጋር ባዶ ቦታ ከሚቀመጥ ይሰራ ያልኩት። ግቢውን እንደዚህ አበባ ብንተክልበት ራስ ጥሩ ነው። ምን አደረግ ነው እኛ እንዲሹ አደረግ ነው። ምንም መደረግ አይችልም። በቃ ግን ቢሆንም በእነኚህ በሲሚንቶ ወረቀት እቃዎች ብዙ ነገር ተክለን ብዙ ነገር ትርፋማ እየሆንበት ነው በቃ። እና ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን መቼም ያልኩት ነገር ላስረዳችሁ ያሰብኩት ነገር ገብቷችኋል ብዬ አስባለሁኝ። እስኪ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ይሁን ትላላችሁ ወይስ ይሸጥ ትላላችሁ ወይስ ምስኪ እንደው ሀሳብ አስተያየታችሁን አስቀምጡልን። ምክንያቱም የሰፈሩን ሁኔታ ስታዩት ይሄ ቤት ጭራሽ ውስጡን ደግሞ ባሳያችሁ በጣም እንትን ትላላችሁ፣ ታዝናላችሁ። እናንተ በቃ ለምንድን ነው ትላላችሁ። ምክንያቱም ምንም አላደረገልንም ለእኛ ብራችን ይዞ ቁጭ አለ እንጂ ብር በበዛ። አሁን የውጭ የሰፈሩ ጉዳይ ደግሞ ይሄ ነው እንግዲህ እዩት። ወደዛም ብትሄዱ ወደዚህም ብትሄዱ ምንም ነገር የለም። ይሄን እንጨት ገዝተን ያስቀመጥነው ነው። እና ያው ይሄ ሰፈሩ የምታዩት ይሄ ነው እላችኋለሁኝ። እዚህ ሰፈር ላይ ይሄንን ቤት አሳርፈን በጣም እንትን ይለኛል ይሰማኛል በቃ። በዛውም ደግሞ እስኪ አታክልቴን ይውልኝ የሰራሁትን ይሄን ብዙ ቀን አሳያችኋለሁ። ቀን በቀን እየለቀም ነው እና እስኪ እንደው ባጭሯ ደግሞ የቤቱን ስፋት ውስጡን ላሳያችሁ። እንግዲህ ኮተትም አልተነሳም ኮተቱንም አላነሳንም። ቤት ለምቦሳ ተነሳ እንዴ ቤቢ ቀንሽ ቲቪውን እስኪ። ይሄ ውስጡ ነው ከላይ ጀምሮ ታይ ድረስ ቀንሽ ቶሎ በይ ኮፒ እንዳታስዙኝ። ይሄ ውስጡ ነው። ይሄ ሳሎኑ ስፋት ነው እንግዲህ ተመልከቱ። ይሄ ስፋቱን ብቻ እንዳሳያችሁ ነው እኔ። ይሄ ደግሞ ክችን ነው እንግዲህ ኩሽና ይሄ ክችናችን ነው። ይሄ እንግዳ ክላስ ነው። አሁን ለጊዜው ልጃችን ነች የምታድርበት። እንግዲህ ውስጡ እዩት። ቤቱ በቃ ልክ የአረብ ሀገር ቤት በሉት። ያው ባይስተካከልም ይቅርታ እዚህ ጋር እንግዲህ እያጸዳን ስለነበረ ይሄ አሁን የኛ ክላስ ነው። ይሄ ስፋቱን ብቻ ተመልከቱ። በጣም ትልቅ ነው። በጣም ሰፊ ነው ቤቱ። ከላይ ጣራው ቁመቱ እንዴት እንደሚያምር። እዚህ ጋር ደግሞ የጸሎት ቦታችን ነች። ይሄ ቤሩት እያለሁ በገና መማርበት ነበረ እና ይሄንን የሚመስል ቤት እዚህ ቦታ ላይ አሳርፈ ነው። እናንተ ምን ትላላችሁ? ምንም አናረግበትም። ዝም ብለን ውስጡ መንቀዋለን። ስራ ይሰራበት አይከራይበት። ይሄ ደግሞ ወደ ውጭ ወጥታችሁ በዚህ ጋር ድስት ሻወር ቤት ሽንት ቤቶች አሉ። ይሄ ደግሞ ማዕድ ቤቴ ነው። እንጀራ ምናምን አንዳንድ ነገር የምንጋገርበት። ይሄ ወደ እዛ ስትሄዱ ደግሞ ግቢያችን ነው። እና ቤተሰቦቼ
ይሄንን ቤት እዚህ ላይ አሳርፈ ነው ብራችን ይዞ ቁጭ። ምን ያህል ብር እንደያዘ ደግሞ ለሚቀጥለው ቪዲዮ ሰራላችኋለሁኝ። እና ቤተሰቦቼ ይህን ቪዲዮ አይታችሁ እስኪ ኮመንት አስቀምጡልኝ። ምን ትላላችሁ? እህቴ ተጎተሽበታል ወይ ነው ወይስ ተጠቅመሽበታል የምትሉኝ ካላችሁ ፍረዱኝ እላለሁ። ውድ ቤተሰቦቼ